ሰላም ጤና ይስጥልኝ። ሙሉ ኦፊሻል ኤጀንሲ ይባላል። ፖፑላር ላይ ለ4 ዓመት በስራ ላይ በኤጀንሲነት እያገለገልኩ ቆይቻለሁ። በዚህ አጋጣሚ ብዙ ሰዎችን እያስተማርኩ ወደ ስራ አስገብቻለሁ። ብዙዎቻቸው ውጤታማ ሆነው የራሳቸውን የፋይናንስ ነፃነት አግኝተዋል ማለት ነው። እናንተም የፋይናንስ ፍሪደም እንድታገኙ የሚቻለኝ ነገር ሁሉም ነገር አግዛችኋለሁ ማለት ነው። በትጋት በጥሞና ሁሉም ነገር ማስተዋልና በትዕግስት ነገሮችን መረዳት ያስፈልጋል። ስለዚህ አሁን ማቀርብላችሁ ወንዶች እና ሴቶች የሚባል ነገር አለ። ፖፑላር ላይ ለሁለቱም እኩል አይደለም። ለሁለቱም የየራሳቸው አካሄድ አላቸው፣ የየራሳቸው ጥቅም አላቸው፣ የየራሳቸው አሰራር አላቸው። አንድ የሚያደርጋቸው ነገር ግን አለ። እሱ ደግሞ በዝርዝር የሚመጣበት ይሆናል ማለት ነው። አሁን የማቀርበው መጀመሪያ ለሴቶች ነው። ሴቶች ገቢያቸው ለማሳደግ ወይ ደግሞ ተጨማሪ ገቢ ለማድረግ የሚያደርጓቸው ነገሮች 3 ነገሮች አሉ። እነዚያ 3 ነገሮች ምንድነው? አንድ ላይፍ ስል ትገባለች ማለት ነው። አንድ ሴት መጀመሪያ አካውንት መክፈት አለባት። አካውንት ከከፈተች በኋላ የፊት አሻራ ይታወቃል። የፊት አሻራ ግዴታ መስጠት አለበት። ምክንያቱም ስራ ለመስራት ከሆነ ስራ ከሆነ የፊት አሻራ መስጠት ያስፈልጋል። ወንዶችም ቢሆን የፊት አሻራ መስጠት አለባቸው ማለት ነው። ሴቶች ኢሚዲየትሊ ወደ አካውንት ገብተው ላይቭ ይገባሉ። የፊት አሻራ ሰጥተው ላይቭ ይገባሉ ማለት ነው። ቀጥታ ወንዱ ላይቭ የፊት አሻራ ቢሰጥም ቀጥታ ላይቭ መግባት አይችልም። ሌቨል 5 ማድረግ አለበት ወይ ደግሞ እሱ በዝርዝር በወንዶች ደግሞ የተለየ ቪዲዮ ስላለ እዛ ላይ በዝርዝር የማየው ይሆናል ማለት ነው። ሴቶች ከጀመራችሁ ጀምሮ ወይ ደግሞ አካውንት ከፈትሽ ጀምሮ ወደ ፊት አሻራ ሰጥተሽ ኢሚዲየትሊ ላይቭ መግባት ይጠበቅብሻል ማለት ነው። ላይቭ መግባት ይጠበቅብሻል። 2 ሰዓት በቀን ላይቭ ትገባለሽ። 2 ሰዓት በቀን ላይቭ ስትገቢ በቀን $1 አለሽ ማለት ነው። ወይ ደግሞ በኢትዮጵያ ወደ 180 ብር ይከፈልሻል ማለት ነው። ፕላትፎርሙ አንቺን ለመበረታታት አንቺ ስለ ፕላትፎርሙ ተደርሰሽ ስራ ለመስራት እንዲያግዝሽ በማለት ነው ያንን ነገር በቀን $1 የሚሰጣችሁ ማለት ነው። አካውንት ተከፍቶ ቀጥታ ወደ ስራ ካልገባሽ ግን ማለት ነው ይሄ በቀን የሚሰጥሽ ነገሮችን እየቀነሰ ይመጣል። ስለዚህ በቀን 2 ሰዓት ትገባለሽ ለተከታታይ 7 ቀናት። ይሄ እድል የዌልካም ቦነስ ወይ ደግሞ የዌልካም ፖይንት ለተከታታይ አካውንት ከተከፈተበት ጀምሮ እስከ 7 ቀን ያለው ነው ላይ የሚከፈላችሁ ማለት ነው። ዛሬ ጀምራችሁ ዛሬ አካውንት ከፍታችሁ ነገ እገባለሁ ከነገ ወዲያ እገባለሁ የምትሉ ከሆነ ግን ያ $1 የሚሰጣችሁ በቀን እየቀነሰ ወይ ደግሞ ካንሰል እየተደረገ ይመጣል ማለት ነው። እዚህ ጋር ታርጌታችሁ ሰዓት ነው። የሚጠበቅባችሁ ነገር ከእናንተ ምንም ነገር የለም። ሰዓቱ በስነ ስርዓት ላይቭ መግባት ማለት ነው። ላይቭ በምንገባበት ሰዓት ላይ እዚህ ጋር ጥንቃቄ ማድረግ ያለብን አንድ ላይቭ ላይ ቁጭ ብለን በስራ ምክንያት ልንንቀሳቀስ እንችላለን። ከተቻለ አብረን ይዘን መሄድ አለብን ወይ ደግሞ ካሜራው ወደ እናንተ ወደምትሄዱበት ማዞር አለባችሁ ማለት ነው። ካልሆነ ግን አስቀምጣችሁ ጥላችሁ ወደ ሌላ ቦታ ሄዳችሁ ተመልሳችሁ ላይቭ ገባለሁ ስለ ግን ያንን ነገር የዌልካም ግፍታችሁ ወይ ደግሞ አካውንታችሁ ደግሞ ሊያግደው ስለሚችል እሱ ጥንቃቄ መድረግ አለበት መራቅ አለባችሁ። ላይቭ ለመግባት ስናስብ መጀመሪያ ምንድነው ማድረግ አለብን? ያሉት መደበኛ ስራዎችን አጠናቀቀን በምናገኘት ትንሽ እረፍት ቢሆን ይመረጣል። ምክንያቱም ትኩረት እንድንሰጠው ማለት ነው። ምክንያቱም ትኩረት ካልሰጠኸው የተሻለ ገቢ ስለማይኖር ማለት ነው። ምክንያቱም እዚህ ዋና ዓላማ ጊፍቶች መቀያየር ነው ወይ ደግሞ ጊፍቶች መሰጣጠት ነው። ላይቭ ላይ ካላችሁ እናንተን በማየት ነው ያ ተመልካች ወይ ደግሞ ሌላ ቪወር አለ። ያ ቪወር ለእኛ ጊፍት የሚሰጥን እናንተ ስትኖሩ ነው። ጊፍት ሲሰጣችሁ ነው ዋናው እናንተ ገቢ ማድረግ የሚችለውና ልቃችሁ አለመሄድ፣ ህፃናቶች አለማሳየት፣ ሁለተኛ ተኝታችሁ ላይ ባለመስራት፣ ይሄ የዌልካም ጊፍታችሁ ሊቀንስባችሁ ይችላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ምክንያቱም ነገ ከነገ ወዲያ በደንብ እየገባችሁ ስለሚሄድ ጸጸቱ ወይ ደግሞ አካሄዱን ትንሽ ወይኔ ማለት ስላለ ትኩረት ብንሰጠው በጣም የተሻለ ነው ብዬ አስባለሁ። ይሄ በቀን ላይ 2 ሰዓት ትገባለች ብለናል ለተከታታይ 7 ቀናት። ከዛ በኋላ መደበኛ ነው የምትባየው። ኦርዲነሪ ሆስት ትባያለች። ኦርዲነሪ ሆስት ሆነች አንዳንድ ሺህ የሚሰጣለ እሱ ደግሞ በምታገኙ ጊፍት ደግሞ አፕግሬድ የሚሆን ነገር አለ። እሱ ቀስ ብለን እንማራለን። አሁን ግን መጀመሪያ
ላይቭ መግባት አለብን ማለት ነው። በሁለተኛ ደረጃ ፓርቲ ሩም የሚባላል። ፓርቲ ሩም ማለት በዋናነት አንቺ መክፈት ትችላለሽ። በአንቺ ሩም ግን ለአንቺ አይታሰብልሽ፣ ለአንቺ የሚታሰብልሽ ነገር የለም። ምክንያቱም ለሌላ ሰዎች አገልግሎት ስለምትሰጪ ማለት ነው። ስለዚህ ለሌላ አገልግሎት ወይ ደግሞ ለሌላ ተጠቃሚዎች፣ ተመልካቾች የሚያስቀምጡ ወደ የሚያወሩበት የሚማሩበት ፓርቲ አለ። ፓርቲ ሩም የሚባል ቅድም ላይ ለብቻሽ የምትገቢበት ነው። ፓርቲ ሩም ደግሞ 9 ሰው 16 ሰው እና 25 ሰው የሚያስቀምጥ ወንበሮች አሉ። ብዙ ሰው በአንድ ጊዜ የሚያስቀምጥ የሚማማሩበት ፓርቲ ሩም ይባላል። ስለዚህ እዛ ቦታ ላይ ሄደሽ ምን ታደርጋለሽ ማለት ነው? እዛ ወንበር ላይ ትቀመጫለሽ ማለት ነው። 9 ወንበር ያለበት ከ1 እስከ 1 ባለቤት ነው። 2 ቁጥር፣ 3 ቁጥርና 4 ቁጥር ጎልድ ቼር ይባላል፣ ወይ ደግሞ ወርቃማ፣ በአማርኛ ወርቃማ ወንበር ይባላል። እዛ ላይ መቀመጥ ይጠበቅብሻል ማለት ነው። 2 ቁጥር፣ 3 ቁጥር፣ 4 ቁጥር ሰው ከሌለው እዛ ቦታ ላይ ተቀምጠሽ ሰዓት ታስቆጥራለሽ ማለት ነው። 2 ሰዓት ትቀመጫለሽ። 800 የሰዓት 800 ፖይንት ይሰጥሻል ማለት ነው። ያንን ፖይንት ኢሚዲየትሊ ወደ አካውንትሽ ይገባል ማለት ነው። ወደ አካውንትሽ ይገባል ስንል የፖፖ አካውንትሽ ነው። እያንዳንዳችን ሁላችንም የዶላር የሰራነው ቦታ የሚቀመጥበት አካውንት አለን ማለት ነው። የዶላር አካውንት አለን ማለት ነው። እና መጀመሪያ ላይ 2 ሰዓት ብለናል። ከዛ ደግሞ ፓርቲ 2 ሰዓት ብለናል። ፓርቲ ሌላ ቦታ የሌላ ሰው ቦታ ቤት ሄደሽ የምትቀመጭበት ማለት ነው። 2 ቁጥር፣ 3 ቁጥር፣ 4 ቁጥር ልዩነት አለው። ባለ 25 ወንበር ሊሆን ይችላል፣ ባለ 16 ሊሆን ይችላል፣ ባለ 9 ሊሆን ይችላል። ስለዚህ ባለ 25ቱ ሁሉም ጎልድ ቼር ናቸው። ባለ 16 ደግሞ እስከ 6 7 አይ ቲንክ በደንብ አላስተዋልኩትም። ወንበሩ ይጨምራል። ብቻ ይለያሉ፣ ወንበሮቹ ይለያሉ። ጎልድ ቼር ወርቃማ ከለር አላቸው። እነዚያ ሴቶች የሚቀመጥበት ወንበር ማለት ነው። እዛ ላይ መቀመጥ ይጠብቅብሻል ማለት ነው። በሶስተኛ ደረጃ ፒኬ ይባላል። ብዙ ጊዜ እንደምናውቀው ቲክቶክ ላይ ጌም ይይዛል። 2 ሰው በዚህ ሆነው በጊፍት አማካኝነት ውድድር ሲያደርጉ ማለት ነው። ፒኬ ይባላል እኛ ጋር። ያንን ፒኬ ከሌሎች ላይቭ ስትሪመሮች ጋር ወይ ደግሞ ቀጥታ ስርጭት ያሉ ሰው ጋር ውድድር ማድረግ ማለት ነው። የአንቺ ተመልካቾች ወይ ደግሞ የአንቺ አድናቂዎች ለአንቺ ጊፍት ይሰጡሻል። በዛ ሳይድ ያሉ ደግሞ ለሷ ተመልካቾች እና ለሷ ደጋፊዎች ጊፍት ይሰጧታል ማለት ነው። በዚህም ሰዎችን እያዝናና ገቢያችን ማሳደግ እንችላለን ማለት ነው። ስለዚህ አሁን ወዴት ሄደን ማለት ነው? አካውንት ከፍተን ምን መስራት እንዳለብን፣ አካውንት ላይቭ እንዴት መግባት እንዳለብን፣ ፓርቲ እንዴት መግባት እንዳለብን እናልፋለን። አሁን